የወደቀ ብር አገኘሁኝ። ይሄ ብር ወድቆ ነው ያገኘሁት። ወድቆ ስላገኘሁት ዋጋ የለውም ማለት አይደለም። አፈር ስለነካው፣ ቆሻሻ ስለነካው፣ መሬት ላይ ስለተገኘ የሚገዛበት ዋጋ በፍጹም አይቀንስም። በህይወታችን ውስጥ አንዳንድ ጊዜ የምንወድቅበት ጊዜያቶች ሊኖሩ ይችላሉ። የምንወድቅበት፣ የምንረሳበት፣ በሰው የማንታይበት፣ በቃ የምንተውበት ጊዜያቶች ሊኖሩ ይችላሉ። ዋጋችን ግን ወዳጆቼ፣ በተለይም ደግሞ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ለኛ የከፈለው በደሙ የከፈለልን ዋጋ በምንም አይነት ሁኔታ የኛን ዋጋ አያሳጣው። እግዚአብሔር ቃል ሲናገር ምን ይላል? ቀድሞ እናንተ ወገን አልነበራችሁም፣ በክርስቶስ ኢየሱስ ወገን ሆናችኋል። ቀድሞ እናንተ ወዳጅ አልነበራችሁም ይላል። ርቀን ለነበርነው ለኛ መቅረብን ያደረገልን የናዝሬቱ ኢየሱስ ክርስቶስ። ስለዚህ በህይወታችን ውስጥ ወደቅን ማለት አንነሳም ማለት አይደለም። ወደቅን ማለት ዋጋችን በቃ ምንም ዋጋ የለንም ማለት አይደለም። እኔ በህይወቴ ለሞተ ነገሬ እግዚአብሔር ትንሣኤን ሲሰጥ አይቻለሁ። የእግዚአብሔር ቃል በሕዝቅኤል ምዕራፍ 37 ላይ የእስራኤል ህዝቦች፣ ኪዳን ያለባቸው ህዝቦች እግዚአብሔር ነብዩ ሕዝቅኤልን ሂድና በህዝቤ ጆሮ እነሆ መቃብራችሁን እከፍታለሁ ብለህ ንገራቸው ሲል እነሱ የነበሩበት ሁኔታ ከባድ ነው። እኛ ተትተናል፣ ተረስተናል፣ ተቆርጠናል፣ እንደዚህና እንደዛ ሆነናል ብለው ተስፋ ከቆረጡበት የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ። ወዳጆቼ በእውነት እነግራችኋለሁ፣ እኔ ያልኖርኩትን ህይወት አይደለም የምነግራችሁ። እግዚአብሔር የሞትኩኝ፣ የተረሳሁኝ፣ የተተውኩኝ የነበርኩትን እኔ መቃብሬን ከፍቶ ስላወጣኝ ነው ዛሬ ለእናንተ ማስተምረው፣ ዛሬ ለእናንተ ህይወቴን ማካፈለው። ስለዚህ ወደቃችሁ ማለት ወድቃችሁ ትቀራላችሁ ማለት አይደለም። ደከማችሁ ማለት ደክማችሁ ትቀራላችሁ ማለት አይደለም። የሰራዊት ጌታ እግዚአብሔር መቃብራችሁን ይከፍታል፣ ከመቃብራችሁም ትወጣላችሁ። እንደውም በጣም የሚገርማችሁ ነገር ወድቀው የተነሱን ሰዎች ናቸው በህይወት ውስጥ ትልልቅ ታሪክን በህይወታቸው የሚሰሩት። እኛ ደግሞ እግዚአብሔር ስላለን ታሪክን እንሰራለን። ክብር ለእግዚአብሔር።